ብዙዎቹ ነቢያት የተላኩት መንፈሳዊነት በቀዘቀዘበት ወራት ነው። የሕዝቡ ኃጢአት ጽዋው ሞልቶ ነበር። የነቢያቱ መምጣት ዋና ዓላማም ሕዝቡን ከዚህ ኃጢአት ለመመለስና ካልተመለሰ ግን እግዚአብሔር በእነርሱ ላይ ሊያመጣ ያለውን ፍርድ ለማሳወቅ ነው። በዛሬ ፕሮግራማችን ስለ ነነዌ ሰዎች ከጥፋት መዳን ሲነሳ ቀድሞ በአእምሯችን የሚመጣው የነብዩ የዮናስን ታሪክ እናያለን። ውድ ቤተሰቦች ይህንን ሁለተኛውን ቻናል ሰብስክራይብ በማድረግ ሁሌ የምንሰራቸው አስደናቂ ፕሮግራሞች እንዲደርሷችሁ አድርጉ። ቪዲዮውንም ላይክ በማድረግ ጀምሩ። ዮናስ ማለት ርግብ የዋህ ማለት ነው። ዳግመኛም እንደ ቅዱስ ጀሮም ትርጓሜ ስቃይ ተብሎ ይተረጎማል። ይሄውም ተልእኮውን የሚገልጥ ነው። ነብዩ ዮናስ 3 መዓልትና 3 ሌሊት በአሳ አንበሪ ሆድ ውስጥ አድሮ እንደወጣ ሁሉ የእኛን ሕማም ለመሸከም መጥቶ የተሰቃየው ጌታችንና መድኃኒታችን ኢየሱስ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ከሙታን ተለይቶ ተነስቷል። ስለዚህ የነብዩ ዮናስ እንዲህ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት መቆየት የጌታችን ሞትና ትንሣኤ በጥምቀት ተካፋዮች ለሚሆኑ ሁሉ በርግብ የተመሰለውን መንፈስ ቅዱስ እንደሚቀበሉና ለዚያ የተዘጋጁ እንዲሆኑ ማወጁ ነው። ነብዩ ዮናስ ነገዱ ከነገደ ይሳኮር ወገን ሲሆን አባቱ አማቴ እናቱ ሶና ይባላሉ። በአይሁድ ትውፊት እንደሚነገረው ደግሞ በአንደኛ ነገሥት ምዕራፍ 18 ቁጥር 10 ላይ እንደተጻፈው ዮናስ ነብዩ ኤልያስ ከሞት ያስነሳው የሰራፕታዋ መበለት ልጅ ነው። ነብዩ ዮናስ በአገልግሎት የነበረበት ዘመን በዳግማዊው ኢዮራብ ዘመነ መንግስት ሲሆን መኖሪያውም በገሊላ በጋቴፈር ከተማ ነበር። ነብዩ ዮናስ የሰሜናዊ ክፍል ማለትም የእስራኤል ነብይ ነበር። ከእስራኤል ውጭ ወደ አሶራውያን ዋና ከተማ ወደ ነነዌ ሂዶ እንዲያስተምር በዚያ ዘመን ከነበሩት ነቢያት ብቸኛው ነው። ከዚህም የተነሳ ሊቃውንተ ቤተክርስቲያን ዮናስን ነብየ አሕዛብ በማለት ይጠሩታል። ይህንን ጥንታዊ ከተማ በጤግሮስ ወንዝ ዳር ከዛሬዋ የሞሱል ከተማ በተቃራኒ ከባግዳድ ሰሜን ምዕራብ ርቀት ላይ ነበረች። የመሰረታትም ናምሩድ ይባላል። በኋላም ሰናክሬም የአሶር መንግስት ዋና ከተማ አደረጋት። የነነዌ ህዝቦች መጀመሪያ ባቢሎናውያን ሲሆኑ የባህር አምላክ የሚባል ጣዖት ያመልኩ ነበር። ከተማይቱ በሀብቷና በውበቷ ትታወቅ ነበር። የአሶር ነገስታትም በጦርነቱ የማረኳቸውን ሰዎች ያጉሩባት ስለነበረች ባሪያ ተብለው የሚታሰቡ ሰዎች የሚበዙባት ነበረች። ነገስታቱ በጨካኝነታቸው የብዙ ንጹሃን ዜጎች ደም በከንቱ በማፍሰስ በምርኮኞች ሞትና ስቃይ ደስ በመሰኘት እንደ መዝናኛ በመቁጠር ይታወቃሉ። ነብዩ ናሆም የደም ከተማ ብሎ የጠራትም ከዚሁ የተነሳ ነው። ነብዩ ዮናስ ይህችን ከተማ ነበር ወደ ንስሐ እንዲጠራ በልዑል እግዚአብሔር የተላከው። ከብሉይ ኪዳን 2 መጻሕፍት ስለ አሕዛብ የሚናገሩ ናቸው። እነርሱም ትንቢተ አብድዩና ትንቢተ ዮናስ ናቸው። ትንቢተ አብድዩ ስለ ኤዶማውያን የሚናገር መጽሐፍ ሲሆን ትንቢተ ዮናስ ደግሞ ስለ ነነዌ ሰዎች ይናገራል። በትንቢተ አብድዩ አሮጌውና ደም አፍሳሹ ሰውነት ኤዶማዊነት ቀርቶ አዲሱና ጽዮናዊ መንፈሳዊ ሰው እንደሚመጣ በምሳሌ ይናገራል። በትንቢተ ዮናስ ደግሞ አሕዛብ አምነው በንስሐ እንደሚመለሱና እግዚአብሔርም በአሕዛብ መካከል ቤተክርስቲያንን እንደሚያቋቁም በህብረ አምሳል የሚያስረዳ ነው። በማቴዎስ ወንጌል በምዕራፍ 5 ቁጥር 12 ላይ እንደተጻፈው አይሁዳውያን ብዙውን ጊዜ ነቢያትን ሲያሳድዱና ሲገሉ እንደነበር ጌታችንና መድኃኒታችን ኢየሱስ ክርስቶስም በዚህ ምድር በተመላለሰበት ወራት ተናግሯል። ከዚህ በተቃራኒ የነነዌ ሰዎች ማለትም አሕዛብ ግን የነብዩ ዮናስን የአንድ ቀን ትምህርት ተቀብለው እውነተኛ ንስሐን ገብተዋል። ይህ ደግሞ አሕዛብ ክርስቶስ እንደሚቀበሉት የገዛ ወገኖቹ የተባሉት አይሁድ ግን እንደሚክዱት የሚያስረዳ ነው። ነብዩ ዮናስ ወደ ነነዌ ለመሄድ የኮበለለበት ምክንያት ይኸው ነበር። ጀሮም የተባለ የጥንታዊቷ የላቲን ቤተክርስቲያን ሊቅ ትንቢተ ዮናስን በተረጎመበት መጽሐፉ ይህንን ሲያብራራ ነብዩ ዮናስ የአሕዛብ በንስሐ መመለስ የአይሁድ ጥፋትን እንደሚያመለክት በመንፈስ ቅዱስ ተረድቶ ነበር። ስለዚህ ወደ ነነዌ ለመሄድ የፈለገው አሕዛብን ጠልቶ አይደለም፣ የገዛ ወገኖቹ ጥፋት በትንቢት መነጽር አይቶ አልሄድም አለ እንጂ። ይኸውም ሊቀ ነቢያት ሙሴ በአንድ ስፍራ ላይ ዘጸአት ምዕራፍ 32 ቁጥር 32 ላይ ተጻፈው ወዮ እኒህ ሕዝብ ታላቅ ኃጢአትን ሰርተዋል፣ ለራሳቸው የወርቅ አማልክትን አድርገዋል። አሁን ይህንን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከሕይወት መጽሐፍ እባክህ ደምስሰኝ እንዳለው ነው። ሙሴ እንዲህ ስለጸለየ እስራኤላውያን ከጥፋት ድነዋል።
ሙሴም ከሕይወት መጽሐፍ አልተደመሰሰም። ዳግመኛም ነዋየ ሕሩይ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 1 ላይ ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስለ ክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንድሆን እጸልይ ነበር እንዳለው ነቢዩ ዮናስ እንግዲህ ብቻውን ከነቢያት ተመርጦ ወደ እስራኤል ጠላቶች ወደ አሦራውያን ጣዖትን ወደምታመልክና እግዚአብሔርን ወደማታውቅ አገር ሂዶ እንዲሰብክ መመረጡ በእጅጉ አሳዝኖታል ይላል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል በምዕራፍ 12 ላይ እንደነገረን የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና ይለናል። አሕዛብ ክርስቶስን እንደሚቀበሉና አይሁድ ክርስቶስን እንደሚክዱ የተረጋገጠው በነነዌ ሰዎች መመለስ ብቻ አይደለም፣ የመርከበኞቹና የመርከቢቱ አለቃ ባሳዩት እምነት ፈሪሃ እግዚአብሔርንና ለእግዚአብሔር ባቀረቡት መስዋዕትም ጭምር እንጂ። ቅዱስ ጀሮም ቅድም በጠቀስነው መጽሐፍ ላይ እንዲህ ሲል ይጨምራል። አይሁድ ፍርድን በራሳቸው ላይ ጨመሩ፣ አሕዛብ ግን እምነትን ገንዘብ አደረጉ። የነነዌ ሰዎች በንስሐ ወደ አምላካቸው ተመለሱ። የእስራኤል ሰዎች ግን ንስሐ ባለመግባታቸውና በጠማማ መንገዳቸው ስለጸኑ ጠፉ። እስራኤል መጽሐፍትን ተሸክመው ቀሩ። የነነዌ ሰዎች ግን የመጽሐፍቱን ጌታ ተቀበሉት። እስራኤላውያን ነቢያት ነበሯቸው። የነነዌ ሰዎች ግን የነቢያቱን ሐሳብና መልእክት ገንዘብ አደረጉ። የእስራኤል ሰዎች ፊደል ገደላቸው፣ መንፈስ ግን የነነዌ ሰዎችን አዳናቸው። በአጠቃላይ ታሪኩን በአራት ክፍል ከፍለን ማየት እንችላለን። ምዕራፍ 1ን ስናነብ ነቢዩ ዮናስ ወደ ነነዌ ሄዶ እንዲያስተምር እንደታዘዘና ነቢዩም ወደ ኢዮጲ እንደኮበለለ ከመርከበኞች ጋር ተወዳጅቶ ከመርከቡ ወጥቶ ሲቀመጥ ኃይለኛ ማዕበልና ሞገድ እንደተነሳ ነቢዩ ዮናስ ወደ ማዕበሉ እስኪጣል ድረስም ማዕበሉ ጸጥ እንዳላለ እናነባለን። የባህሩ ማዕበልና ሞገድ ጸጥ ያለው ነቢዩ ወደ ባህር ሲጣል ነው። በኃጢአት ማዕበል የሚናወጸው የሕይወታችን ባህርም ጸጥ ያለው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የኛን ባህሪ አድርጎ ሲመጣ ነው። ምዕራፍ 2ን ስናነብ ነቢዩ ዮናስ ወደ ባህር ሲጣል አሳ አንበሪ እንደተቀበለውና በከርሱም 3 ሌሊትና 3 መዓልት እንደተሸከመው ዮናስም በዚያ ሆኖ ያመሰግን እንደነበር እናነባለን። በዚህም የዋሁ ዮናስ ጌታችንና መድኃኒታችን ኢየሱስ ክርስቶስም የእኛን ሞት ተሸክሞ ወደ መስቀል እንደወጣና ከዚያም ሞታችንን ይገድል ዘንድ ወደ መቃብር እንደወረደ የሚያስረዳ ነው። የዮናስ ምስጋናም የቤተ ክርስቲያን ምስጋና ነው። ምዕራፍ 3ን ስናነብ አሳ አንበሪው ነቢዩ ዮናስን እንደተፋውና ወደ ነነዌ እንዲሄድ የነነዌ ሰዎችም በዮናስ የንስሐ ጥሪ ከሊቅ እስከ ደቂቅ እንደተመለሱ እናነባለን። እውነተኛው ዮናስ ጌታችንና መድኃኒታችን ኢየሱስ ክርስቶስም ሞትን ድል አድርጎ ከሙታን ተለይቶ ከተነሳ በኋላ አሕዛብን ወደ መንግስቱ እንደሚጠራና ብዙዎቹ እንደሚያምኑበት ያመለክተናል። ምዕራፍ 4ን ስናነብ ደግሞ ነነዌ እንደዳነችና እግዚአብሔርም ዮናስን በአስደናቂ ጥበቡ የውስጥ ሰላሙን እንደመለሰለት እናነባለን። ጌታችንና መድኃኒታችን ኢየሱስ ክርስቶስም ደስ የተሰኘው ከዮናስም ከነነዌ ሕዝብም እርቅን ሲፈጽምና ይቅርም ሲላቸው ነው። ትንቢተ ዮናስ እግዚአብሔር ለሰው ልጆች ያለውን ጥልቅና የማይለካ ፍቅር የተገለጠበት መጽሐፍ ነው። በመጽሐፉ እግዚአብሔር የእስራኤል ብቻ ሳይሆን የሁሉም አምላክ እንደሆነ ተገልጧል። የሕዝብም የአሕዛብ ሰራይና መጋቢ እንደሆነና የሁሉም ድህነትን እንደሚሻ ተመልክቷል። በመጽሐፉ የነቢዩ ድካም ተገልጧል። ይኸውም ነቢያት እንደኛ ሰዎች እንደነበሩና ድካም እንደነበረባቸው ግን ደግሞ እግዚአብሔር በመለኮታዊ ጥበቡ ድካማቸውን ለታላቅ ተልእኮ እንደተጠቀመበት ተጽፏል። እግዚአብሔር ከአእምሮ በላይ ጠቢብ እንደሆነ ፈጣሪን አያውቁም ተብለው ለሚታሰቡ እንደ መርከበኞቹ ላሉ ሰዎች እንኳን የእውቀት ብርሃንን እንደሚሰጣቸው ተገልጧል። እግዚአብሔር ከጥበቡና ከጥልቅ ፍቅሩ የተነሳ ልጆቹን ለመገሰጽና ከእርሱ ጋር እንዲታረቁ ለማድረግ ግዑዛን ፍጥረታትን እንኳን እንደሚጠቀም ተገልጧል። ለምሳሌ መርከቢቱን ያናውዝ ዘንድ የተላከው ጽኑ ነፋስ፣ ዮናስን የዋጠው አሳ አንበሪ፣ ዮናስ ፀሐይ እንዳይመታው የበቀለችው ቅል፣ ቅሊቱ እንዲበላ በማግስቱ የታዘዘው ትል እግዚአብሔር ከዮናስ ጋር ለመታረቅ የተጠቀመባቸው ፍጥረታት ናቸው። ዛሬስ እግዚአብሔር በምን አይነት መንገድ እየጠራን ይሆን? ውድ የኔ ቤተሰቦች ጥያቄን አቅርቤ ፕሮግራሜን ፈጸምኩ።